የኢየሱስ ልደት ሁሉንም አያስደስትም። ኢየሱስ ሲወለድ ብርሃን ነው። ብርሃን ሲወለድ ጨለማ ይደነግጣል። ሰላም ሲወለድ አመጽ ይረበሻል። ጽድቅ ሲወለድ ክፋት ይረበሻል። ኢየሱስ የሰላም ንጉሥ ሆኖ ወደዚህ ምድር መጣ። ሄሮድስ ደነገጠ። ሕፃን ሆኖ የሰላም አለቃ ከሩቅ ምስራቅ ሊሰግዱለት ይመጣል። በግልጽ ነው የተናገሩት። ልንሰግድለት ሰባ ሰገል ስግደት ይዘመጡ ዝም ብሎ የመጡ እንዳይመስል ለአሕዛብ ሁሉ የሰበኩ የት ሄዳላችሁ? የአይሁድ ንጉሥ ተወልዷል። የት ሄዳላችሁ? ኢየሱስ ተወልዷል። አውቆ ነው እግዚአብሔር ያረዘመባቸው። ቢኮዝ ፕሪች እንዲያደርጉ 2 ዓመት ሙሉ መንገድ ለመንገድ የት ሄዳላችሁ ሲባሉ የአይሁድ ንጉሥ ተወልዷል። ሲመጡ 2 ዓመት ነው የፈጀባቸው። ሲሄዱ በእርግጠኝነት ወዲያው ደርሰዋል። መፈለግ ሁል ጊዜ ቀን ይጨምራል። ወዳጆቼ ብዙ ነገሮች ሊረዝሙባችሁ ይችላሉ። ኢየሱስን ካገኛችሁ በኋላ መንገዳችሁ ቀሊል ነው የሚሆነው። በመጡበት መንገድ አልተመለሱ። ለምን? ኢየሱስን አገኙት። ኢየሱስን ያገኘ ሰው በመጣበት የሐዘን መንገድ፣ በመጣበት የለቅሶ መንገድ በኢየሱስ ስም አይመለስም። በፊት ለምን ረዘመ? እንድታወራ ተወልዷል እንዲል እንዲሰብኩ። ላይፋችሁ ውስጥ ትልቅ ቻሌንጅ ከመጣ ትልቅ ቤታችሁ የሚወለድ ነገር አለ። ኦር ሴጣን የፈራው ነገር አለ። ሙሴ ሲወለድ እንደዛ ነው። ቤተክርስቲያን ስትወለድ እንደዛ ነው። ስለዚህ ወዳጆቼ እመኑ፣ ይሄ ቆንጆ ነገር። አንዳንድ ትልቅ ቻሌንጅ ውስጥ ያላችሁ ምን እንደሆነ አላቅም እንጂ የሆነ ነገር ተወልዶ ነው። 70 ሰገሎች ከሩቅ ከፀሐይ መውጫ ወደ እውነተኛው ፀሐይ መጡ። ፀሐያችን አንተ ነህ ብለው ሰገዱለት። እዛው ግን ቁጭ ያሉት ቸል ብለው ዞር ብለው አላዩት። ይኸውልህ እነሱ ቃሉን እያወቁ በቸልታ ለሄሮድስ እንኳን አስረድተው የሰቀሉት እነዚህ ቸልተኞች ናቸው። ለምንድን ነው ቸርች የምትመጣው? ለምንድን ነው እዚህ መተህ ቁጭ የምትለው? እንደ 70 ሰገል መመለስ አለብህ ልሰግድለት። እነሱ ለሕፃን ነው የሰገዱ፣ አንተ ግን ሞት ላሸነፈን ብርሃን ነው። ሕፃንን ንጉሥ ነው ብለህ መንበርከክ የምትችለው ምን አይነት ብርሃን የበራላችሁ? በእቅፍ ያለ ልጅ ዩ አር ኪንግ ብለህ ስጦታ መስጠት የምትችለው አንተ እኮ ሰምተሃል፣ አይተሃል፣ ሲፈውስ አይተሃል፣ ጉባኤ ውስጥ ሲሄድ አይተሃል፣ አጋንን ሲጮህ አይተሃል፣ ኢየሱስ ውሃ ላይ ሲራመድ አይተሃል፣ መስቀል ላይ ተንጠልጥሎ አይተሃል፣ እሾህ አክሊል አድርጎ አይተሃል፣ ሞትን ደግሞ አሸንፎ ሲነሳ አይተሃል። ከነሱ በላይ ክብር፣ ከነሱ በላይ እልልታ፣ ከነሱ በላይ ውበት ከአንተ ይጠበቃል። እነሱ ኢየሱስን ለማግኘት 2 ዓመት ነው የፈጀባቸው። ባይዘዌ እነሱ አሕዛብ ናቸው። ጠንቋይም ሊሆኑ ይችላሉ። ኢቭን ምን ማለት ነው? ሉዓላዊ ነው እግዚአብሔር። ፍላጎታቸውን አየ። ይሄን ንጉሥ ባገኘ ነው የሚል ሲያ ኮከብ ሰጣቸው። በእውቀታቸው አየ፣ ፍላጎታቸውን አየ። ለካ ይጓጓሉ። በአሕዛብ ተሰብኳል፣ በአሕዛብ ተተንብየዋል። ኢየሱስ ለካ የሚጠበቀው አይሁዳውያን ብቻ አይደሉም፣ አሕዛብ እየናፈቁት ነው። ልክ ሲገባቸው ስጦታ ነው ይዘው የመጡት። ባዶ እጃቸውን አይደለም የመጡት። አንዳንድ ሰው ይመጣል ቸርች ከልቡ የሚፈልቅ ወርሺፕ የለው ወይ ሊታዘብ ይምጣ። ለምንድን ነው በእናት የመጣው? ለምን? ዓላማ የለውም። እናመልካለን ሲል ይቀመጣል፣ እንዘምራለን ሲል አይዘምርም። ኪንግ ነው መሀላችን ያለው። ለምን እዚህ መጣው? ላመልክ ነው እንጂ። ለምን እዚህ መጣው? ላመልክ ነው እንጂ። አይደለም? አንተ ወርቅ አልተጠየቅም፣ ከርቤ አልተጠየቅም። እውነተኛ አምልኮ፣ እውነተኛ ምስጋና፣ እውነተኛ ደስታ ቃሉ እጃችሁ ላይ ያለ እግዚአብሔር እየመከረን፣ እግዚአብሔር በብዙ ነገር እየተናገረን፣ ለእግዚአብሔር የሚገባውን አገልግሎት፣ ለእግዚአብሔር የሚገባውን ሕይወት፣ ለእግዚአብሔር የሚገባውን ማንኛው ነገር መስጠት ከከበደን ፋይናሊ እንደ ጻፎቹን መጨረሻቸው ኢየሱስን ሰቅለው ነው የጨረሱት። ከገደለው ሕፃኖችን ከጨፈጨፈው ሄሮድስ ይልቅ የከፋ ነገር የሰሩት እነሱ ናቸው። አንዳንዶቻችሁ መወለዱን ሰምታችኋል፣ ለኃጢአታችሁ እንደሞተ ሰምታችኋል፣ እንደተሰቀለ ሰምታችኋል። የሚጠበቅብንን ደግሞ ይዘን አልመጣን። አንዳንዶቻችን ደግሞ ሕይወታችንን አልሰጠነው። ከሕይወት የሚጠይቀን በሙሉ ይዘህለትናና ስገድለት። እሱ ከዛ በልብህ ይነግሳል። የእሱ ግዛት በጭራሽ ኢየሩሳሌም አይደለም፣ አንተ የምታስብበት ቦታ አይደለም፣ ልብህ ነው። እኔ ግን በልቤ ላይ ንጉሴን ሾምኩ። ይሄ ንጉሥ ሲወለድ በረት ነው የተወለደው። ቤተ መንግስቱን ንቆ በረት ነው የተወለደው። የባሪያ መልክ ያዘ። አንተ ለምን ታፍራለህ? እነሱ ከሩቅ ምስራቅ ኢየሱስን ለማግኘት 2 ዓመት ሙሉ ተጉዞ መጥተው አንተ ለማገልገል 2 ዓመት ይሆንብሃል። ዛሬ ይህን ውሳኔ በህይወት አድርግ። ወርቅ ውድ ነው፣ ጊዜ ይጠይቃል፣ ብዙ ነገር ይጠይቃል። ውድ የሆነ ነገርህን ለሱ ለንጉሱ ለማስረከብ ተዘጋጅ። ጌታን ያልተቀበላችሁ ካላችሁ ውድ ህይወታችሁን ለሱ ስጡ።